የሁሉም ሴት ተመሳሳይ ችግር የቤት ወጪ ይጨምርልኝ። እኔ ምለው ማለት ነው ሁለት ባለትዳሮች ሽማግሌም ጋር ድረሱ፣ ሽማግሌም ይምጣ፣ በግላችሁም ይሁን አልፎ ኦቨር ሲሆንባችሁ ነው ሽማግሌ የሚሰበስበው። የሁሉም ሴት ችግር ግን ሽማግሌ ከተሰበሰበ ወይም ከተጣሉ የቤት ወጪ ይጨምርልኝ ነው። የቤት ወጪ ነው የምለው ለሴቶች ለኛ ደሞዛችን ነው። አንተ አንድ ቀጣሪ ድርጅት ነህ። የቤትን ችግር አይተህ የቤት ወጪ ካለህ አትጨምርም? ሽማግሌ ፊት ሳይመጣ ፋኒና ሳምሪ የጂጂ ጉዳይ እንዳለ ሆኖ ማለት ነው። ጂጂ በጣም ክፉ እናት ናት። ግን ክፉን ብትሆን ጥቅሟን ጉዳቷን ማታቅ እናት ናት። ሳይጣሉ ስታጣላ የነበረች እናት አሁን ሲጣሉ ግን ሳምሪን አቅፋ ልጆቿን አቅፋ አለች። በቃ እናት ናት፣ ችግር የለውም። ግን የሳምሪ እናት ክፋት መጥቶ ትዳራቸውን ሊያስተጋባ ይችላል። ያን አይደለም። ሳምሪና ፋኒ እኛ ስናቃቸው ሳምሪ ተጫዋች፣ ፋኒ ደግሞ ዝምተኛ ነው። እኔ የምለው ዝምተኛ ወንዶች ግን ተመሳሳይ ባህሪ ነው እንዲህ ያላችሁ? ተመሳሳይ ባህሪ በቃ ሰው ማታወሩ ሰይጣን የምታወሩ ሰው የሚያመልካችሁ ነገር ግን ውስጣችሁ እባብ አይነት ባህሪ ያላችሁ አንድ አይነት ባህሪ ነው እንዲህ ያላችሁ? አሁን ሳምሪ ስታወራ እስከ 12ኛ ፓርት አዳምጨዋለሁ ማለት ነው። እኔ የሆነ ህልም ማለትም የሳምሪ ችግር የሳምሪ ብሶት የእናቷ ክፋት ሸፈነው እንጂ እውነቴ ነው ሳምሪ በጣም ተበድላለች። ሰው ልጁ ደግሞ የሆነ የሚያወራው ራሱ ገተት በቃ የሆነ እዚህ ግባ ማይባል። እኔ አንድ አይነት ባህሪ ነው እንዲህ ያላችሁ? ኧረ ተው ተው ግን ተው።